ሰላም ሰላም ውድ አገሬ ልጆች፣ ዛሬ ቀለል ያለች የሱፐር ማርኬት ዳቦ ላሳያችሁ መጥቻለሁኝ። አንድ የሾርባ ማንኪያ እርሾ፣ አንድ ኩባያ ውሃ፣ ሁለት የሻይ ማንኪያ ስኳር፣ አንድ የሻይ ማንኪያ ጨው አድርጌ በዚህ መልኩ መጠኑን እናንተው መቀያየር ትችላላችሁ በምትፈልጉት ያክል። እርሾ ትንሽ ኮፍ እንዲል አንድ 20 ደቂቃ ቆየሁት። አሁን ዱቄቱን አረኩበት። እዚህ ጋር ደግሞ ተልባ ነው። ትንሽ ፍጠት ያለ ተልባ አንድ 4 ማንኪያ፣ አንድ 2 ማንኪያ ኦሊቭ ኦይል ነው ያደረኩት። ቀላቀልኳቸው አንድ ላይ። እንደምታዩት ምንም አይነት ወተትም ሆነ ቅቤ ነክ ነገር የጾም ነገር ምንም የለውም። በዚህ መልኩ ጾመኞችም ሰርታችሁ መጠቀም ትችላላችሁ ማለት ነው። ለቁርስ ለሳንዱች ከማርማላታ ጋር በጣም አሪፍ ነው። እዚህ ጋር ያደረኩት ዘይት ነው። ዘይት ኦሊቭ ኦይል የሚጠቀምኩት። አሁን በዚህ መልኩ ሸፍኜው ያው ኩፍ እንዲል ኩፍ ብሏል። አሁን ከላይ ጥቁር የምታዩት ተልባው ነው። ተልባ በጣም ነው ቆንጆ ነው፣ ለጤናም ደስ ይላል። ዳቦ ውስጥም ደግሞ መጋገሪያውንም በዚህ መልኩ ኦሊቭ ኦይል ቀባሁትና እንደምታዩት አድበል ብዬ ጎን ጎን አደረኳቸው ማለት ነው። በዚህ አጋጣሚ ቤተሰብ መሆናችሁንም አትርሱ። ላይክ በማድረግ ኮመንትን በማድረግ ብታበረታቱኝ ደስ ይለኛል። ቤተሰብ ብትሆኑ። እዚህ ጋር ከላይ ያደረኩት የሱፍ ፍሬ ነው እና ደግሞ ይሄ የኳከር ወይም ደግሞ የአጃ ቂንጬ ነገሩ ከላይ በጣም ነው የሚጣፍጠው። አንድ ላይ በስሎ እንደምታዩት ውጤቱ ይሄን ይመስላል። ስለዚህ ቆረስ ቆረስ አድርጎ በማርመላታ ለቁርስ አሪፍ ነው ማለት ነው።